ሰላም ውድ የዩቲዩብ ተከታታዮቻችን፣ ዛሬ ደግሞ የምንሰራላችሁ የካፕ ኬክ መደርደሪያ ይሆናል። የካፕ ኬክ ማለት የኤት ፍሩት ማስቀመጫ፣ የተለያዩ ጌጣጌጦችን ለማስቀመጥ የምንጠቀምበትን ካፕ ኬክ፣ እነዚህ ባለ 3 ተደራራቢ የሆኑ ካፕ ኬኮችን ነው። እነዚህ የተለያዩ አይነት ከላይ ያለው እቺኛው 20 በ20 ነች። ይሄኛው ደግሞ 30 በ30 የሆነ ነው። ሰላም ውድ የዩቲዩብ ተከታታዮቻችን፣ ዛሬ የምንሰራላችሁ የካፕ ኬክ መደርደሪያ ነው። ይሄኛው የካፕ ኬክ መደርደሪያ ለተለያዩ ነገሮችን ለማስቀመጥ ይጠቅማል። አንደኛው ኢት ፍሩት፣ ሁለተኛ የተለያዩ ጌጣጌጦችን ለማስቀመጥ፣ ሶስተኛ ራሱን የቻለ ጌጥ መሆን ይችላል ለቤት ላይ ብናስቀምጠው ማለት ነው። እነኛውን ካፕ ኬክ ለመስራት የተጠቀምነው ሁለት ነገር ብቻ ይሆናል። አንደኛው የካፕ ኬክ መደርደሪያ እነዚህ ብረቶቹ ማለት ነው። ሁለተኛ ደግሞ እነዚህ የተበሱ ራሳቸውን ችለው ተበስተው የሚሸጡ መስታወቶች ናቸው። 3 ናቸው እነዚህ መስታወቶች 1 2 3። አንደኛው እቺኛው አካል ያለችው ትንሿ 20 በ20 ነች። ሁለተኛው እቺኛው ደግሞ 25 በ25 ነች። ሶስተኛው ደግሞ ይሄኛው 30 በ30 ማለት ነው። ይሄኛው ፓርት 2 ነው። ከባለፈው የቀጠለ ነው። ባለፈው የሰራነው ይሄኛው የውሃ ማቅረቢያ ወይ ለሻይ ወይ የቡና የሚሆን ይሄ ሰርቪስ ነው። ዛሬ ደግሞ በፓርት 2 ደግሞ እቺኛ እንዴት የምታምር ካፕ ኬክ ነው። እቺኛውን ካፕ ኬክ ነው የምንሰራው። ይሄኛውን ካፕ ኬክ ለመስራት የምንጠቀመው ሁለት ነገሮችን ብቻ ይሆናል። አንደኛው ካፕ ኬክ መደርደሪያ እቺኛ መሀል ላይ ያገናኘችን ብረቷ ማለት ነው። ሁለተኛ ደግሞ ይሄኛው መስታወቱ እላዩ ላይ ዲዛይን ያለበት ልክ እንደዚህ አይነት ዲዛይን ያለበት መስታወት ነው የተጠቀምነው። እነዚህ መስታወቶች ሶስት የተለያየ አይነት ሳይዝ አላቸው። አንደኛው 20 በ20 ነው፣ ሁለተኛው 25 በ25 ነው፣ ሶስተኛው 30 በ30። እነዚህም ሶስቱን መስታወቶቹን በመጠቀም እና እቺኛውን ካፕ ኬክ መደርደሪያን ብቻ በመጠቀም እንዴት ካፕ ኬክ መስራት እንደምንችል አብረን የምናየው ይሆናል። ወደ ስራ። አሁን ወደ መገጣጠሙ ነው የምንገባው። ወደ መገጣጠሙ ስንገባ ይሄኛው ካፕ ኬኩ ነው። መጀመሪያ የምንጀምረው ከታችኛው ፓርት ይሆናል። ከታችኛው ፓርት ስንጀምር እቺኛዋን እንወስድና እቺኛዋ ቀዳዳ ውስጥ እናስገባታለን ማለት ነው። ከዛ ላይ እንገለብጠውና ቁጭ እናደርገዋለን። ሴንተሩን እንጠብቅለታለን። ከዛ እቺኛዋን ድጋሚ እናስገባለታለን። ከዛ ከነዚህ ከሁለት አንዱ ወስደን አንደኛው ተቀባይ ነው፣ አንደኛው ደግሞ ማሰሪያ ነው። ስለዚህ እኛም መጀመሪያ ከታች ብሎን ስላስገባንለት እናስገባለታለን ማለት ነው። ቀጥታ እናስረዳታለን። አንደኛው ዙር አሰርን ማለት ነው። ሁለተኛው ዙር ላይ የምናደርጋለን እቺ ሲጥጥ የምትል ድምፅ እንዳታወጣለን እቺኛዋን እናስገባላታለን። ሁለተኛ ላይ 25 በ25 የሆነውን መስታወት ማለት ነው እናስቀምጣለን። ሴንተሩን እንጠብቃለን። ከዛ እቺኛዋን ድጋሚ እናስገባላታለን። ከዛ የኛውን ድጋሚ እናደርጋለን። ተቀባዩ ማንኛውም የኢፖክሲ እና እንደዚህ አይነት ማቴሪያሎችን ቤታችሁ ውስጥ ሆናችሁ በቀላሉ እንደዚህ አምርታችሁ መሸጥ የምትችሉትን ማቴሪያሎችን ማግኘት የምትፈልጉ ኤምኬ ኢፖክሲ ጋር በመደወል የትኛውንም አይነት ማቴሪያል ማግኘት ትችላላችሁ። ስልካችን በ0912059298 ይደውሉልን። ክፍለ ሀገር ያላችሁ ወደ የክፍለ ሀገር በያላችሁበት እንልክላችኋለን። በየቤታችሁ ሆናችሁ ይኸው ፓርቲቱ ጨረስን። ካፕ ኬክ ፓርቷን ጨረስን ማለት ነው። እቺ የላይኛዋ እቺኛን እናስገባለን መጀመሪያ። ከዛ መስታወቱን እናስቀምጣለን። ድጋሚ እቺኛን እናስገባለታለን። ከዛ እቺ ራሷ እንደዚህ የምታምር ዲዛይን አላት። ከዛ እቺ እናስሯለን ይሄኛውን ማለት ነው።
አሁን የኛውን ካፕ ኬክ እቺኛዋን መገጣጠሚያውን ከፈለጋችሁ በተለያየ አይነት ዲዛይን አሁን ሰርተን ጨርሰናል። እንደዚህ አይነት የተለያዩ አይነት መስታወቶችን ከፈለጋችሁ በክብ ከፈለጋችሁ በአራት ማዕዘን ለረከቦት ለሰርቪስ ለእንደዚህ ለካፕ ኬክ የምትፈልጉትን አይነት መስታወቶችን እኛ ጋር ማግኘት ትችላላችሁ። ይደውሉልን። በቀጣይ ቪዲዮ እስክንገናኝ ድረስ ቤቱን ፎሎ ማድረጋችሁን እንዳትረሱ። ቪዲዮን ላይክ አድርጉልን። ቀጣይ ላይ ደግሞ በአዲስ ስራ እንገናኛለን። ይመቻችሁ።